ሰላም ጤና ይስጥልን የቻናላችን ተከታታዮች እንግዲህ በትናንትናው ዕለት ለመላ አማራ ህዝብ እንዲሁም ለቀሪ ኢትዮጵያውያን አዲስ ብስራት ተበስሯል። ይህም በተለያየ አደረጃጀት ውስጥ የነበረ የፋኖ አደረጃጀት ወደ አንድ ማዕከል ወይም ወደ አንድ ቋት መጣናል ብለዋል። በዚህ መሰረት የተለያዩ ሰዎች የራሳቸውን ደስታ ሲገልጹ ይስተዋላሉ። እኔም አንዳንድ ቦታዎች ላይ በመንቀሳቀስ እስኪ አስተያየታቸውን ለመቀበል ሞክሬያለሁ። እስኪ አሁን የሰዎችን አስተያየት ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። ስሞትን ማን ልበል? አዲስ ተስፋ እባላለሁ። እሺ አዲስ ተስፋ እንግዲህ በትናንትናው ዕለት በተለያየ አካባቢ ብዙዎች ደስታቸውን ይገልጻሉ። በዚህም ምክንያቱ ምንድነው? የፋኖ አደረጃጀት ወደ አንድ ንቅናቄ ወይም ወደ አንድ የአደረጃጀት ቋት መጥቷል። ይህን መሰረት አድርጎ በተሰራው ስራ ላይ ወይም በአደረጃጀቱ ላይ የራሱ አስተያየት ምን ተሰማው? እንግዲህ በጣም ልነግርህ ከምችለው ላራራ ከምችለው በላይ በጣም ደስተኛ ነኝ። ምክንያቱም ይሄ የተለያየ አደረጃጀት በየዞኑ በሚባል መልኩ ተበታትኖ የነበረው አደረጃጀት ምን ያህል ውስጣዊና ውጫዊ ክፍተቶች እንዳመጡ በምናውቀው ነው። ምክንያቱም አንድ ባለመሆኑ ምክንያት ከውስጡ ካገዛዙ አፈንግጠው መምጣት የሚፈልጉ የሰራዊት አባላት እንኳን ከየትኛው መቀላቀል እንዳለባቸው ባለማወቅ እዛው በመደናገር የተቀመጡ አሉ። ሲቀጥል ባለመግባባት የተወሰኑትም ጠቃሚ ሊባሉ የሚችሉ ሰዎች እጅ እየሰጡ የነበረበት ሁኔታ አለ። በዚህ ምክንያት በውስጣዊ ችግር አምጥቶብናል። በሌላው ማህበረሰብ የአማራን ችግር ያልተረዳው ማህበረሰብ ራሳቸው አንድ ሳይሆኑ እንዴት ማዕከላዊ መንግስትን እንቆጣጠራለን ብለው ይፎክራሉ እያሉ የማፌዝ ምልክትም እየታየበት የነበረበት ትግል ስለነበር ይሄ አንድ መምጣቱ አንድ አዲስ ምዕራፍ የሚያስመለክተን ስለሆነ አማራ አንድ ከሆነ እንኳን የብልጽግና መንግስት ነውና የምስራቅ አፍሪካን ይቆጣጠራል ተብሎ የሚጠበቅ ሰራዊት ነው ያለው። በጣም ደስ ብሎኛል። መላውን የአማራ ህዝብ እና የትግሉን ደጋፊዎች መላውን የኢትዮጵያ የፋኖ ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። መልካም። እንግዲህ እንደምታውቀው ያው በትናንትናው ዕለት አንድ መሪ አንድ ድርጅትና አንድ መዋቅር ተፈጥሯል። ይሄን ድርጅት ለማምጣት እስካሁን ብዙ ነገር ተለፍቶ ነበረ። እንደሚታወቀው ያው ለሚዲያም ለህዝቡ ይፋ እንደሚደረገው ብዙ ጊዜ ተሞክሮ አንዳንድ ቦታዎች ላይ ወይም ደግሞ በአንዳንድ ሁኔታዎች ምክንያት ሲከሽፍ ተስተውሏል እና እስካሁን ባለው ነገር ውጣ ውረድ የበዛበት ነበርና ከዚህ ቀደም የነበሩ ችግሮች እንዳሉ ሆኖ ከዚህ በኋላ ምን መደረግ አለበት ብለው ያስባሉ? እሺ በጣም ቆንጆ ጥያቄ ነው ያነሳው። የውስጣውን እንዳልከው ብዙ ጊዜ ተሞክሯል። ብዙ አዋጭ ያልሆኑ ነገሮች ቢፈጣውም ግን ያው የሄዱበት ርቀት ያረጉት የነበረ ትግል ይበል የሚያስበል ነገር ነበርና ያው በመጨረሻም ተሳክቷል። ያው ያለፈው ችግር እንዳለፈ ሆኖ አሁን የተፈጠረው ድርጅት ከበፊቱ ስህተቱ ራሱን እያረመ ጉዞውን ማስተካከል አለበት ብዬ አስባለሁ። ምክንያቱም አሁን ያው እንደምናውቀው አብዛኛው ሰራዊት ያን ያህል ከዲሲፕሊን ጋር ወታደራዊ ስልጠና ከመውሰድም ጋር በተያያዘ ያን ያህል በቂ ዕውቀት የማይኖረውም ስላለ እነዚህ አሁን የተመረጡ ላይ ያሉ ባለስልጣናት በሚባል ደረጃ ወይም አመራሮቹ የወታደሩ ዲሲፕሊን እንዲሆን በስነ ምግባር የታነጸ ወታደር በመፍጠር ህዝቡን ሞባላይዝ በማድረግ ምክንያቱም እያየን ነው መንግስት በአንዳንድ አልፎ በሚቆጣጠራቸው ማህበረሰቦች አካባቢ እየሰራ ያለውን ፕሮፓጋንዳ እያየን ስለሆነ በተለይ እዚህ የተመረጡ በተለይ በፖለቲካው ዘርፍ የተመረጡ የአመራር አባላት ህዝቡንን መሰረታዊ ዕውቀት ስለ አገዛዙ ጭካኔና እያደረሰ ስላለው ውድመት ተጨባጭ ዕውቀትና ግንዛቤ በመስጠት ያው እንዲሁም እዚህ ወደ ላይ የመጡ አሁን ያየነው ካለነው ነገር ጋር ተያይዞ አመራር ሹመት ጋር ወደ ላይ የወጡ አሉ። ከላይ የነበሩ እንዲሁ አሁን ላይ ያላገኘናቸውም አሉ። የስልጣን ሽግሽግ ተደርጓል። ስለዚህ የተቀበሉትን ወይም የተሰጣቸውን ቦታ በታማኝነት ይሄ አንድነት ዝም ብሎ ለስም የመጣ ብቻ ሳይሆን ወደ መሬት ወርዶ ቃል ኪዳኑ የጣበቀና
የጠነከረ ሆኖ ሁሉም በየቦታቸው የሚጠበቅባቸውን ስራ ሰርተው ይህንን ትግል ውጤታማ እንዲያደርጉት። ምክንያቱም ብዙ ሰው አሳጥቶናል። ብዙ ነገር ኢኮኖሚካሊ እንዲሁም ሶሻሊ በሁሉ ነገር ዋጋ ያስከፈለ ትግል ስለሆነ ይሄ የተጀመረውን ተስፋ ወደ መሬት አውርደው ያው የክልሉን ህዝብ ከገባበት ችግርና መከራ አውጥተው ያው ብርሃኑን እናያለን ብለን ተስፋ እናደርጋለን። ያው ይህንን ማድረግ አለባቸው ብዬ ነው እንግዲህ እኔ ሪኮመንድ ማድረጋቸው። መልካም እንግዲህ ለአመራሩና በትግል ሜዳ ላሉት ጥሩ አስተያየት ተናግረዋል። እስኪ ለደጋፊው ማህበረሰብ ምን ይጠበቅበታል ብሎ ያስባሉ? አዎ እንግዲህ ደጋፊው ማህበረሰብ እንደምናየው ነው። እስካሁን ያው ብዙ ፋኖ ህዝባዊ ድርጅት ህዝባዊ ትግል የወለደው በቃ መራር ብሶት የወለደው ትግል እንደሆነ እያየን ነው። ህዝባዊ ትግሉ ህዝባዊ ባይሆን ኖሮ እስካሁን መቆየት የሚችል አይነት ትግል አይደለም። በሁሉም ነገር ከተዋዩ ጀምሮ እስከ ሬሽን ድረስ ማህበረሰቡ ራሱ ነውና ራሱን በራሱ እንትን እያለ ያለ ከዚህ በፊት የነበረውን ትብብር እዚህ በፊት ሲያደርገው የነበረውን አስተዋጽኦ ከወትሮ በተለየ አጠናክሮ መቀጠል አለበት ብዬ አስባለሁ። ምክንያቱም መንግስት ተራሽፍቶች ከተራሽፍቶች ባነሰ በህዝቡ ላይ ያደረገ ያለውን ነገር በወሬ ሳይሆን በተግባር ያለው ነገር ነው። ምክንያቱም ከመንገድ መዝጋት ጀምሮ ሶሻል ሰርቪሶችን ወይም ማህበራዊ አገልግሎቶችን ከማደል ጀምሮ እያደረገ ያለው በአማራ ህዝብ ላይ ያለውን ራሱ ህዝቡ የገፈቱ ቀማሽ ነውና ይህን ነገር ስለሚያውቅ አሁንም በፖለቲካ ዘርፍ በተመረጡ አመራሮቹ በኩል ሰፊ የፖለቲካ ስራ እንዲሁም የግንዛቤ ማስጨበጫ ስራ ከተሰራለት ማህበረሰቡ ከሰራዊቱ ጎን ነው የነበረው። አሁንም ከሰራዊቱ ጎን ሆኖ ይቀጥላል። በጣም ትልቅ ትብብር ትልቅ አስተዋጽኦ ከማህበረሰቡ ነው የሚያስፈልገው። ምክንያቱም የጀርባ አጥንቱ ማህበረሰቡ ከሌለ ትግሉ የለምና የራሱም እስከሆነ ድረስ ትግሉ ያው ማህበረሰቡ ይህን ትግል ከዳር እንዲደርስ ከአሁኑ ሰዓት ጀምሮ ልክ በፊት ሲያደርገው እንደነበረው ከዛ የበለጠ አጠናክሮ መደገፍ አለበት ብዬ አስባለሁ። የሚጠበቀውም ከማህበረሰቡ ይሄ ነው። ያደርገዋል ብለንም ተስፋ እናደርጋለን። ምክንያቱም በአንዳንድ አካባቢዎች እየሰማን ነው አንድነቱን ተከትሎ በጣም የተለያዩ ደስታዎች ያየን ነው። በተለያየ ማህበረሰብ ያው በዚህ በባህር ዳር የርችት ትኮሳ ፕሮግራም ያየን ነበር። እንዲሁም በሸዋ የተለያዩ የደስታ ምሽቶችን በማህበረሰቡ ዘንድ ያየን ነበርና ይሄ ምን ያህል ህዝቡ ተሰራዊቱ ጎን እንደተሰለፈ የሚያሳይ ስለሆነ ምንም ጥያቄ የለውም። ትግሉ በማህበረሰቡ ገዛ ከዳር ይደርሳል። ይሄ ነው ለማህበረሰቡ ማስተላለፈው መልእክት። መልካም እንግዲህ ይሄን ተከትሎ አንዳንድ በማህበራዊ ሚዲያ ካገዛዙ በኩል ያሉትም የራሳቸውን ሐሳብ ማቅረባቸው አልቀረም። እንግዲህ ያው እነሱ ተቃዋሚ ስለሆኑ ያው ያሻቸውን ሊሉ ይችላሉ። ምናልባት ማህበራዊ ሚዲያ ላይ ወይም ደግሞ እዚህ ዲጂታል ቴክኖሎጂ ወይም ደግሞ ዲጂታል ዋርፌር የሚባለው ላይ ያሉ የፋኖ ደጋፊ የሚዲያ አባላት ላይ ምን መልእክት ያስተላልፋሉ? እስኪ አስተያየት ካለው በዚህ ላይ ትንሽ እስኪ ራሱን አስተያየት። አዎ እንግዲህ ማህበራዊ ሚዲያውን ያው የምናውቀው ነው። በተለይም ትግሉ ከተጀመረ ጀምሮ የሶሻል ሚዲያው አገዛዙ ምን ያህል ሰራዊት መድቦ የራሱን ስራ ራሱን የፕሮፓጋንዳ ስራ ራሱን ለማተርፍ ምን ያህል ስራ እየሰራ እንደሆነ እናውቃለን። ከዛ ግን ያው ከዛ በተቃራኒም የህዝባዊ ሰራዊቱ የራሱ የሆኑ በቁጭት ማንም ሰፖርት ሳያረጋቸው በቁጭትና እውነተኛ ስሜትን የበደል ስሜትን የማህበረሰቡን ስቃይ በመረዳት የራሳቸውን ኔትወርክ ከፍተው ያንን ሪቨርስ የማድረግ ስራ እየሰራን እናያለን። አልፎ አልፎ ያው ልዩነቶቹ ቢኖሩም ያው አሁን አንድነቱን ተከትሎ በእነሱ ውስጥ ያለውም ልዩነት ይፈታል ተብሎ ይታሰባል። ስለዚህ ያው መንግስት ያለው የብልጽግና መንግስት
ያው ከሞት አፋፍ ላይ ሆኖ የመጨረሻውን አማራጭ የሚለውን ነው እየተጠቀመ ያለው። ከዛ ውስጥ ከሚጠቀምበት ውስጥ ደግሞ ይሄ ዲጂታል ዋርፈሩ ነው። ስለዚህ ይሄንን ሪቨርስ ለማድረግና ያለውን እውነታ እስከ መሬት ወርዶ ከዛው ሰራዊቱ አመራሮች ጋር ያለውን እውነትና ሪያሊቲ መረጃ እየተቀያየሩ ይሄንን ለዓለም አቀፉ ማህበረሰብ በተለይ ምን አይነት ስራ እየተሰራ እንደሆነ ምን ያህል ዲሲፕሊን እንደሆነ እየታየ ነው። በተለያየ መልኩ ምን ያህል ዲሲፕሊን የሆነ ሰራዊት እንዳለው የፋኖ ሰራዊት በተለያዩ ለቀይ መስቀልና ለተለያዩ ማህበረሰቦች እያሳየ ነበር። ስለዚህ ይሄንን በመሬት ላይ እየተሰራ ያለው እውነታ ከምን ጊዜውም በላይ ራሳቸውን አጠናክረው የመንግስትን ሴራን ሪጀክት በማድረግ ቻሌንጅ በማድረግ ያለውን ትግል ዓለም አቀፉ ማህበረሰብ እንዲሁም በአገር ውስጥ ላለው ማህበረሰብ መረጃ በመስጠት ትልቅ ስራ ይጠበቅባቸዋል። ካሁኑ በበለጠ እስካሁን ያው ኢንዲቪጁዋሊ በሚባል መልኩ እያንዳንዱን ግሩፕ በመደገፍ ነው ነገሮች እየተሰሩ የነበሩት። ይሄ ደግሞ ያን ያህል ውጤታማ አልነበረም። ስለዚህ ይሄ አንድነት የሶሻል ሚዲያውን አሊያንስ የሚመልሰዋል ተብሎ ይጠበቃል። ያው ያላቸውን ልዩነት ፈተው በሚጠበቅባቸው መልኩ ትግሉን ይደግፋሉ ብዬ ሙሉ እምነት አለኝ። ያው ማስተላለፍላቸው መልእክትም ይሄ ነው። አመሰግናለሁ። መልካም እንግዲህ ጥሩ አስተያየት ተሰጥቷል። አዲያ ገና አልበላ ሰላም ጤና ይስጥልን። ስሞትን ማን ልበል? ስሜ አበበ በላይ ይባላል። መልካም ትናንትና እንግዲህ ጥር 9 ቀን 2018 ዓመተ ምህረት የፋኖ አደረጃጀት ወደ አንድ መምጣቱን አብስሯልና በተለያዩ ከተሞች የደስታ መግለጫዎችን ህዝቡ ሲገልጽ ተስተውሏል። በአመሰራረቱ ላይ የእርሶ ምን ተሰማው? አይ እኔ ከሚባለው በላይ ስሰማ በጣም ነው ደስ ያለኝ። በጣም ብዙ ነገሮች አልፈዋል። በአንድም በሌላም ምክንያት አለመግባባት ቢፈጠርም እያንዳንዳቸው ግን በየራሳቸው እንትን ተጋድሎ ሲያረጉ መቆየታቸው ይታወቃል። ቢሆንም ግን አሁን ያለው ነገር ግን ከሚባለው በላይ በጣም ደስ ብሎኛል። ደስታዬን ራሱ እንዴት መግለጽ እንዳለብኝ አላቅም። እኔ በጣም ደስ ይላል። እንግዲህ ፍጻሜውን ያሳምረው ነው የምንል። ለቀጣዩም በዚያው የሚቀጥሉበትና አንድነታቸው ወደ ግብ የሚደርሰውን እመኛለሁ። እኔ በዚህ በኩል መልካም እንግዲህ ብዙ ሰዎች ደስታቸውን ሲገልጹ ይስተዋላል። በዚህ ላይ እንግዲህ ትናንት ወደ አንድ ቋት መጣናል ብለው ነው ወደ አንድ አደረጃጀት የተለያየ አደረጃጀት የነበረው ነው ወደ አንድ አደረጃጀት አመጣናል ብለው አንድ መሪ አንድ ድርጅትና አንድ መዋቅር ፈጥረናል ብለው ገልጸዋል። በህዝብ ግንኙነቱ በኩል ገልጸዋል። ትግሉ በአንድ ቋት መመስረቱና አንድ ስትራክቸር ወይም አንድ መዋቅር አንድ ወጥ የሆነ አደረጃጀት መኖሩ ከጠላት አንፃር እንዴት ይታያል? በዚህ ላይ ጠላት ከዚህ በኋላ የጠላት አቋም ምን ሊሆን ይችላል ብለው ያስባሉ? ላይ እኔ እስካሁን ባለውም ሲጀመር ጠላት ዋናው ዓላማ ሁለቱም አንድ እንዳይሆኑና የራሱን በማል ክፍተት እየፈጠረ ያለውን ነገር ወደ ኋላና ትግሉ እንዲከሽፍነ ነበር። አሁን ግን ባለው ነገር ከሚባለው በላይ ጠላትም በጣም እንደተጨነቀና ብዙ ነገሮችን ወደ ኋላ ለማድረግ ቢሞከርም እነሱ ግን በጣም ብዙ መስዋዕት ከፍለው ለዚህ ደርሰዋል። አሁንም ከዚህ በላይ ጠላት የተለያዩ ሴራውን ቢሰራም እንደማይገደቡና ቀጣይነታቸውን እንደማያቆሙ ነው እኔም የሚሰማኝ ስሜት። መልካም በመጨረሻም ለታጋዩም ለደጋፊውም ምን መልእክት ያስተላልፋሉ? እኔ ለቀጣዩ እንግዲህ ላለው ለገዳፊዎችም ሆነ ለታጋዮች ለዋና መሪዎችም ሆነ ከታች ላሉት ባልደረባዎች ጸንተውና ትእዛዛቸውን በሚሰጣቸው ትእዛዝ ልክ ሁላቸውም ኃላፊ ሁኑ እንጂ የተጣለባቸውን መስዋዕት ከጓዳዮቻቸው ጋር በትክክል እንደሚፈጽሙም አምናለሁ። ሲቀጥልም ያው እስካሁንም በአንድም በሌላ ምክንያት ባለመግባባት እንጂ እያንዳንዳቸው የራሳቸው የሆነ
ግብና የራሳቸው የሆነ ዓላማ ይዘው እንደተነሱ ይታወቃል። ቢሆንም ግን ያው በአንድም በሌላም ምክንያት ብዙ ክፍተቶች ተፈጥረው ቢቆዩም አሁንም ከዚህ መድረሳቸው የበለጠ ያላቸውን ኃይልና ያላቸውን አንድነት እንደሚያጠብቅ አምናለሁ። ለቀጣዩም የተሻለ ነገር እንደሚፈጥሩ እኔ በጣም ከሚባለው በላይ እንደሚፈጥሩም ትክክልና እውነተኛ ይመስለኛል። መልካም እንግዲህ ይሄን የአንድነት መስረተውን ተከትሎ በአንድም በሌላም ያገዛዙ ልሳኖች የተለያየ አስተያየት እየሰጡ ይገኛሉ። ያው እንግዲህ ጠላት ምንጊዜም ጠላት ነው በሚል ብዙ ነገር ሊያወራ ይችላል። ይሄን አደረጃጀት ግን የአማራን ህዝብ ጥቅም ያማከለ አይደለም፣ የአማራን ህዝብ ጥያቄዎች የሚመልስ አይደለም፣ ይልቁንስ ከጠላት ጋር ወይም ያበረ ነው፣ የህዝቡን ጥያቄ ወደ ጎን ትቶ ከጠላት ጋር የሌላ አጀንዳ አስፈጻሚ ነው ያሉ አስተያየት ይሰጣሉ። ለእነዚህ አይነት ሰዎች ምን መልእክት አለዎት? ይሄ እኮ የታወቀ ነው። ጠላት ሲጀመርም አንድ ወደዚህ እንዳይመጡም ያደረጋቸው የተለያዩ በመሃል ክፍተትን እየፈጠረ ነው። ሲቀጥልም ይህን እንደሚል እኮ ይታወቃል። እነሱ ለአማራ ህዝብ ከመገደል ነጻ እንሆን የሚለውን ነጻነት ይዘው ባይወጉ እስከዚህ ድረስ መድረስ እኮ አያስፈልጋቸውም ነበር። በጫካው በዱሩ የሚወድቁ የሚነሱ ለአማራ ህዝብ ለሚገደለው ህዝብ ነጻነት እናወጣለን፣ ነገ እንደ ህዝብ እኩል እንቆጠር በሚለው የተነሳ ነው እንጂ ዝም ብለው ቢሆን እስከዛሬ የመቆየት እንትን አልነበረም እኮ። ነገሩ በጣም ከሚባለው በላይ ደስ የሚል ነው። ለቀጣይም እንደሚጎለብትና እዚህ በላይ እንደሚሆን አምናለሁ። አመሰግናለሁ።